የስቅለቱ ቀን ኢየሱስ እየዘመረ ነበር። ምን ብሎ ነው የሚዘምረው ልትሉኝ ትችላላችሁ። ኢየሱስ የተሰቀለበት ሳምንት የአይሁድ ፋሲካ ሳምንት ይባላል። ይህ የፋሲካ ሳምንት ዛሬ እንደምናደርገው የኢየሱስን ሞትና ትንሣኤ እያሰቡ የሚያመሰግኑበት ሳምንት ሳይሆን እስራኤላውያን ከግብፅ ምድር የወጡበትን የሚያስታውሱበት ሳምንት። ትዝ ይላችሁ እንደሆነ ፈርዖን በጣም ረግጧቸው በባርነት እየተጨነቁ እያለ ወደ እግዚአብሔር ጮሁና እግዚአብሔር ጸሎታቸውን መለሰላቸው። ከዛ ሙሴ ላከላቸው። ሙሴ ደግሞ ፈርዖን ጋር መጥቶ እግዚአብሔር ሕዝቤን ልቀቅ ይልሃል አሉ። ፈርዖንም አልለቅም ሲል እግዚአብሔር መቅሰፍትን ይልክበታል። በዚህ ጊዜ ፈርዖን ሲጨነቅ አረ ለቃለሁ ይላል። ከዛ እግዚአብሔር መቅሰፍቱን ሲያጠፋለት መልሶ ደግሞ አልለቅም እያለ 9 ጊዜ እንደዚህ እየተመላለሰ ፈርዖን ሲያስቸግር ነበር። በስተመጨረሻ እግዚአብሔር የመጨረሻ መቅሰፍትን በግብፅ ምድር አመጣለሁ፣ እስራኤላውያን ግን አንድ ነገር ማድረግ አለባችሁ ብሎ ማስጠንቀቂያ ሰጣቸው። እርሱም ምንድን ነው? በግ አርዳችሁ በቤታችሁ በርና መቃን ላይ ደሙን ቀቡት። ይሄ ደም የሌለበት ቤት ግን የእግዚአብሔር መላእክት ሲያልፍ ካገኘው ወደዛ ቤት ይገባና የበኩር ልጁን ይገላል ብሎ ማስጠንቀቂያ ሰጣቸው። እነሱም በታዘዙት መሰረት በግን አርደው ደሙን በመቃናቸው ላይ ቀብተው ያንን በግ ስጋ ደግሞ በልተው አደሩ። በማግስቱ ሲነሱ ይሄ ደም የሌለባቸው ቤቶች በሙሉ በሞት ተቀጡ። በዚህ ጊዜ ፈርዖን ተሸንፎ በቃ ውጡልኝ፣ የፈለጋችሁትን ነገር ይዛችሁ ውጡ ብሎ ለቀቃቸው። እግዚአብሔር ይህንን እንዲያስታውሱ ስለፈለገ በየዓመቱ ሁል ጊዜ በዚህ ወር በዚህ ሳምንት ለእግዚአብሔር ፋሲካ የምታደርጉበት በዓል ይሆናል ብሎ አዘዛቸው። ሁሉም እስራኤላዊ ለዚህ በዓል ሲል ከየትም ቦታ ቢሆን ወደ ኢየሩሳሌም መጥቶ እግዚአብሔርን ማመስገን አለበት ተባለ። በዚህ መሰረት ነው ኢየሱስ ክርስቶስም ከገሊላ የ4 ቀን መንገድ ተጉዞ ኢየሩሳሌም መጥቶ በዓል በሚያከብርበት ጊዜ ነው አይሁዳውያን አሳልፈው የሰጡት። እና በእነዚህ በዓላት ጊዜ ደግሞ የተለመዱ የሚዘመሩ መዝሙሮች አሉ። አሁን አዲስ ዓመት ሲመጣ ለምሳሌ አበባየሆሽ ይባላል፣ ወይም በገና ጊዜ በገና ጨዋታ አይቆጡም ጌታ ይባላል። በተመሳሳይ መልኩ ለነዚህ በዓላት ደግሞ እስራኤላውያን የሚዘምሯቸው 6 መዝሙሮች አሉ። እነዚህ መዝሙሮች የግብፅ ሃሌል መዝሙሮች ወይም የግብፅ የምስጋና መዝሙሮች ይባላል። እግዚአብሔርን ስለ ግብፅ እናመስግን ሳይሆን እግዚአብሔር እንዴት ከግብፅ እንዳወጣቸው እያስታወሱ እግዚአብሔርን የሚያመሰግኑባቸው 6 መዝሙሮች ናቸው። እነዚህ መዝሙሮች በቅብብል የሚዘመሩ መዝሙሮች ናቸው። ለምሳሌ ቸር ነውና ምሕረቱ ለዘላለም ነው ሲሉ ሃሌሉያ ይላል አንዱ ግሩፕ። እየተቀባበሉ የሚዘምሩት መዝሙር እና ሞስት ላይክሊ በማርቆስ ወንጌልና በማቴዎስ ወንጌል እንደተነገረው ዘመሩ ይለናል። ስለዚህ የዘመሩት መዝሙር ከእነዚህን መዝሙሮች ናቸው። ሁለቱ 113 እና 114 ከእራት በፊት ይዘመራሉ። 4ቱ ደግሞ ከእራት በኋላ ይዘመራሉ። እና እዚህ ላይ በጣም ልቤን የሚነካው መዝሙር 117። መዝሙር 117 በመጽሐፍ ቅዱስ አጭሩ ምዕራፍ ነው። 2 ቁጥር ብቻ ነው ያለ፣ ነገር ግን በውስጡ ብዙ እውነት የታጨቀ ምርጥ መዝሙር። ይሄ መዝሙር ምን ይላል መሰላችሁ? አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ አመስግኑት። ምሕረቱ በእኛ ላይ ጸንታለች፣ የእግዚአብሔርም እውነት ለዘላለም ትኖራለች። ሃሌሉያ። እግዚአብሔርን አመስግኑት። ሁለቴ ማን ያመስግን? አሕዛብም እስራኤልም ያመስግን። የመጀመሪያው ምስጋናና ሁለተኛው ምስጋና አንድ አይነት ሊመስል ይችላል በአማርኛ። በዕብራይስጥ ቋንቋ ግን 2 የምስጋና ቃላቶች ናቸው። አንደኛው በአይምሮ ሆነን ልክ እያሰብን ኮራ ጉራ ምንነዛብ አቤት እግዚአብሔር ለእኛ ያደረገው ምሕረት የምንለው አይነት ምስጋና ነው። ሁለተኛው ምስጋና ደግሞ ሰው ስቴዲየም ውስጥ ገብቶ ልክ ጎል ሲገባ ያለ የጩኸት የሆነ ምስጋና አይነት፣ በቃ በስሜት የሆነ ምስጋና። በዚህ መልኩም አመስግኑት። በአይምሮም ሆናችሁ አመስግኑት፣ በስሜታችሁም ሆናችሁ አመስግኑት ይላል። ለምንድን ነው የሚመሰገነው ሲባል ደግሞ እግዚአብሔር ስላደረገልን ምሕረት አመስግኑት። ይሄ ምሕረት የሚለው ቃል በዕብራይስጥ ሄሴድ ይባላል። ሄሴድ ለመተርጎም ከባድ ከሆኑ ቃላቶች መሃል አንዱ። አንዳንድ ቦታ ላይ ፍቅር ብለው ይተረጉሙታል። አንዳንድ ቦታ ርኅራኄ፣ ቸርነት፣ የቃል ኪዳን ፍቅር፣
የማይከዳ ፍቅር፣ የዘላለም ምህረት ብለው ይተረጉሙታል። እውነት ነው። ይሄ ሁሉ ነገር ነው። የእግዚአብሔር ምህረት ያለፈን ኃጢአት ይቅር ማለት ብቻ አይደለም። ዛሬም የተጣልነውን የተገፋነውን አይገባችሁም የተባልነውን ሰብስቦ ምህረት ያደረገበት ፍቅር ነው። ሄሴድ ከሚጠበቅበት በላይ እግዚአብሔር አልፎ ተሻግሮ ያደረገልን ምህረት ነው። ሄሴድ ይሄ ምህረት የጸናው ደግሞ በእኛ ላይ ነው። ጸና የሚለው ቃል የጦርነት ቃል ነው። ድል አደረገ፣ አሸነፈ፣ በለጠ ማለት እንዴት መሰላችሁ? ይሄ ሰው ምህረት አይገባም ሲሉ የእግዚአብሔር ምህረት እያሸነፈ፣ ኧረ ይሄ ሰው ክፉ ነው በእውነት በፍጹም ርኅራኄ አይገባውም ሲል የእግዚአብሔር ምህረት እየበለጠ ከከሳሾቻችን በላይ ምህረቱ እያሸነፈ የራሱ ያደረገበት ፍቅር ነው። ይሄ ፍቅርና ታማኝነቱ ወይም እውነቱ ደግሞ ለጊዜው አይደለም፣ ለዘላለም ጸንቶ ይኖራል። ወይ ደግሞ እስከ ዛሬ ድረስ ምሬሃለሁ አሁን ከዚህ በኋላ በቃኝ አይልም። እግዚአብሔር በምህረቱ በቃል ኪዳን ፍቅሩ እየጠበቀ የራሱ ያደረገ ፍቅር። ኢየሱስ ክርስቶስ ወደ መስቀል ሲሄድ ይህንን እየዘመረ ነው የሄደው። እንዴት ነው ያንን መራራ ጽዋ ኢየሱስ የተጎነጨው ብትሉኝ፣ ይህንን ምህረት እያሰበ ነው። ይህንን ፍቅር እያሰበ ነው። ስለ ሄሴድ፣ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ርኅራኄ ሲል ነው መስቀልን ስለኛ የተሸከመ። እኔ እንጃ፣ አንዳንዶች ምናልባት ጤናዬ እኮ ጎሏል፣ ጸሎቴ እኮ አልተመለሰም ልትሉ ትችላላችሁ። ወገኖቼ ይሄ ምህረት ከጸሎት መልስ በላይ ነው። አይ ትዳር የለኝም፣ ፋይናንሻሊ ደግሞ በጣም ስትራግል እያረኩ ነው ልትሉ ትችላላችሁ። ይሄ ምህረት ከትዳር ይበልጣል፣ ከገንዘብ ይበልጣል፣ ከስራ ይበልጣል። ወገኖቼ ይሄ ምህረት ምስጋናን ይሻል። እኛ ክርስቲያኖች እግዚአብሔርን በሚያመሰግን ህይወት ልንኖር ያስፈልገናል። ለምን? እግዚአብሔር ኃጢአታችንን ይቅር ብሏል። እግዚአብሔር አቅፎናል፣ የራሱ ልጆች አድርጎናል።